ባሮ ቱምሳ ብዙ አልተነገረለትም። በተለይ ከእርሶ መስማት የምፈልገው አሟሟቱ ዛሬም ድረስ ያነጋግራል። በተለይ አንድ ሰው ላይ ጣት ይቀሰራል። ባሮ ቱምሳ ማን ገደለው? አሟሟቱ እንዴት ነበረ? መቼስ ኦቦ ዳውድ እቺ ሚስጥር ከእርሶ በስተቀር የሚያውቅ ሰው የለም ብዬ አልልም፣ ግን ከሚያውቁት ሰዎች እውነቱን ከሚያውቁት ጥቂት ሰዎች መካከል አንዱ እርሶ ነው። እኔ እዛ አልነበርኩም። እሱ የተሰዋው በምስራቅ ነው ሐረርጌ። እና የተነገረን ነገር ቢኖር ስብሰባ ላይ ነው የቆዩት። ስብሰባ ላይ አንድ ላይ ነበሩ። ስብሰባውን ከጨረሱ በኋላ እሱን ገደለ የሚባለው የትግል ጓዳችን ነው በዶደቻሳ። እና በምን አይነት ሁኔታና ምን አይነት ተፈጥሮ ይሄ እንደሆነ አይታወቅም እስካሁን። ግን እንደ ድርጅት አመራር አባልነቱ የሚያውቁት ነገር የለም። ምክንያቱም ወይም የደረሰው ሪፖርት የሰማችሁት በድሮ ለክፋት ባሮን ይገለዋል ብዬ አላምንም። ምክንያቱም እኔ ከበድሮ ጋር አንድ ሴል ውስጥ አንድ እንትን ውስጥ የወጣት የኦሮሞ ነጻነት ግንባር የወጣት ክንፍ ውስጥ አብረን ሰርተናል። ወደዛ ሲሄድም አውቀዋለሁ፣ በትምህርት ቤትም አውቀዋለሁ። ለባሮም ያለውን ከፍተኛ አድናቆትና ጓዳዊነት ምን ያህል በጣም ከፍተኛ መሆኑን አውቃለሁ። ምን ተፈጠረ እስካሁን ሚስጥር ነው፣ ለሁላችንም ሚስጥር ነው።